አሜሪካ ፓይለት ለማዳን በሚል ባደረገችው ዘመቻ በሁለት ቀናት ብቻ 12 የጦር አውሮፕላኖቿን በኢራን ተመቶ እንዳጣች የቻይናው ሲጂቲኤን ዘግቧል። ዘመቻው እጅግ ከባድ የነበረ መሆኑን አሜሪካም አልደበቀችም። ሁለት ግዙፍ የጦር አውሮፕላኖቿ በመጎዳታቸው አወደምኳቸው ብላ ብትገልጽም ከቦታው የወጣው ቪዲዮ ግን በርካታ የአሜሪካ የጦር አውሮፕላኖች ተከስክሰው በርካታ ሄሊኮፕተሮችም ወድመው ይታያሉ። ይህ ሁሉ ውድመት ካለ ህይወት ማጣት የተጠናቀቀም አይደለም። ኢራን በዘመቻው በርካታ የአሜሪካ ወታደሮችን መግደሏን አስታውቃለች። በተከሰከሱት የጦር ጄቶች ውስጥ የአስክሬን ቅሪት በመገኘቱ ሌላኛው መነጋገሪያ ጉዳይ ነው። ታዲያ ጥያቄው ይህ ሁሉ ዋጋ የተከፈለው አንድ ፓይለት ለማዳን ነው ወይ የሚለው መነጋገሪያ በሆነበት ወቅት ጉዳዩ እንደዚያ እንዳልሆነ የሚያሳዩ በርካታ መረጃዎች እየወጡ ይገኛሉ። አሜሪካ ይህንን ግዙፍ ዋጋ ያስከፈለ ቢሊዮን ዶላሮችን በሁለት ቀናት ያከሰረ ዘመቻ በከፈተችው በዋናነት በሁለት ምክንያት እንደሆነ ጉዳዩን በቅርበት የሚከታተሉ ጠበብቶች ይናገራሉ። አንደኛ፣ የመጀመሪያው መላምት አሜሪካ ይህንን ዘመቻ የከፈተችው የመጀመሪያውን የእግር ጦር ዘመቻ ለማድረግና ካስኬደ ሌላ ግዙፍ ጦር ለማስገባት ነበር። ለዚያም ሲባል ነበር በመቶዎች የሚቆጠሩ ኮማንዶዎቿን በበርካታ የጦር አይሮፕላኖች አሳፍራ ኢስፋሃን ላይ ለመስፈር የሞከረችው። ይሁንና የሆነው ቀውጢ ጦርነት ነበር። በመጀመሪያ የሄዱት ግዙፍ አይሮፕላኖች በኢራን አየር መከላከያ ሲወድሙ ካልተሳካው ኦፕሬሽን የወደቁ ኮማንዶዎቿን ለማውጣት ሌላ ተጨማሪ የሄሊኮፕተርና የጦር ጄት አሰማርታ ሙትና ቁስለኛዋን ይዛ የተመለሰችው። በዚህ ትንቅንቅ በርካታ የኢራን አየር መከላከያ አባላትም ተሰውተዋል። ታዲያ ይህ ውድቀት ፓይለት አዳንን በሚል ፕሮፓጋንዳ አየሩ ተሞልቶ አቅጣጫ መቀየስ ነበረበት እንጂ ክስተቱ አሜሪካ ከገጠሟት የዘመቻ ውድመቶች አንደኛው ሆኖ ተመዝግቧል። ሁለተኛው መላምት ደግሞ አሜሪካ ይህንን ሁሉ ኃይል ያሰማራችው በኢስፋሃን የሚገኘውን የኢራንን ኒውክሌር ጣቢያ በመግባት የተብላላውን ኒውክሌር ይዞ የመውጣት ዓላማን ይዛ ነበር። ፓይለቱ የወደቀበት ቦታ ሌላ አካባቢ የነበረና ያለበትን ለማወቅም በጣም ከባድ ያልነበረ ቢሆንም አሜሪካ ግን ግዙፉን አየር ኃይሏንና አየር ወለዷን ያሰማራችው ወደ ኒውክሌር ጣቢያው ነበረ። ይሁንና እዚያው የነበረው የኢራን አየር ኃይል የተሰማራው የአሜሪካ ጦር ላይ ከባድ ኪሳራ በማድረሱ አሜሪካ ተልዕኳዋ በከባድ ዋጋ ተኮላሽቶ በሽንፈት ተመልሳለች። የሁለቱም መላምት ዞሮ ወደ አንድ አቅጣጫ ነው የሚያመለክተው። አሜሪካ የኮማንዶ ኦፕሬሽንና የእግር ወረራ አስባ የመጀመሪያው ሙከራ በሽንፈት መደምደሙን ያሳያል። ወደ ሌላኛው መረጃችን ስናመራ የዩናይትድ ስቴትስ የህግ አውጪዎች ትራምፕ ከስልጣን እንዲወርዱ ጠየቁ። የአሜሪካ ህግ አውጪዎች የትራምፕ አስተዳደር አባላት ፕሬዚዳንቱ ማንሳት ካልቻሉ የስልጣን ሽግግር የሚደነግገውን 25ኛውን የአሜሪካ ህገ መንግስት ማሻሻያ በማድረግ ከስልጣን እንዲያነሱት እየጠየቁ ይገኛሉ። የአሪዞና ኮንግረስ አባል የሆነችው ያስሚን አንሳሪ 25ኛው ማሻሻያ በትራምፕ ላይ እንዲተገበር ጥሪ ካቀረቡት ባለስልጣናት መካከል ናቸው። ትራምፕ አስከፊ ህገወጥ ጦርነት እያባባሱ ነው፣ የግዙፍ የጦር ወንጀሎችን እያስፈራሩና በኢራን ውስጥ የሲቪል መሰረተ ልማቶችን ኢላማ አድርገዋል ብላለች። ባለፉት 48 ሰዓታት ውስጥ ብቻ ትራምፕ ያስተላለፉት ንግግር ሁሉንም መስመር አልፏል በማለት አንሳሪ በኤክስ ገጿ ላይ አስፍራለች። የሚኒሶታዋ ኮንግረስ ሴት ኢልሃን ኡመርም ትራምፕ በኢራን ውስጥ ባሉ የሲቪል መሰረተ ልማቶች ላይ ለሰነዘሩት ዛቻ በሰጡት አስተያየት ይህ ያልተነካ እብድ ከስልጣን መወገድ አለበት ብለዋል። የኒው ሜክሲኮ ግዛት ኮንግረስ አባል የሆነችው ሚላኒ ስታንስበሪ የስልጣን ሽግግር የሚደነግገውን 25ኛው የአሜሪካ ህገ መንግስት ማሻሻያ ተግባራዊ መሆን ያለበት አሁን ነው፣ ኮንግረሱና ካቢኔው እርምጃ መውሰድ አለባቸው ብላለች። የአሊኖ የቀድሞ ሪፐብሊካን ኮንግረስ አባል ጆ ዋልሽ ስለ ትራምፕን ባሰፈሩት መልእክት በዚህች ሀገር ላይ ለዘላለም ጉድፍ ይሆናል ብለዋል። የዲሞክራቲክ ሴኔት አባል የሆኑት ክሪስ መርፊ በኤክስ ላይ ባሰፈሩት መልእክት እኔ በትራምፕ ካቢኔ ውስጥ ብሆን ኑሮ የስልጣን ሽግግር የሚደነግገውን 25ኛው የአሜሪካ ህገ መንግስት ማሻሻያ የህገ መንግስት ጠበቆችን በመጥራት ይህንን ውሳኔ አሳልፋለሁ ሲሉ ተደምጠዋል። ወደ ሌላኛውና ሀገራችን ወደሚመለከተው መረጃ ስናልፍ
ቀይ ባህር ቢታመስም ለኢትዮጵያ ጭነቶች ቅድሚያ ሰጣለሁ ስትል ጅቡቲ አስታወቀች። በቀይ ባህርና በፋርስ ባህረ ሰላጤ አካባቢ እየተባበሰ የመጣው የጸጥታ ቀውስ በዓለም አቀፉ የንግድ መርከቦች ፍሰት ላይ ከፍተኛ ተጽዕኖ እያሳደረ ባለበት በዚህ ወቅት ጅቡቲ ለኢትዮጵያ የሚገቡ የጭነት ምርቶች ቀዳሚ ትኩረት እንደምትሰጥ አስታውቃለች። የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ሰብሳቢ አቡበክር ኡመር ኻዲ ለካፒታል ጋዜጣ በሰጡት ቃለ ምልልስ እንዳረጋገጡት በቀጠናው ባለው ግጭት ምክንያት ቀደም ሲል ወደ ዱባይ ወይም ጀበል አሊ ያመሩ የነበሩ በርካታ መርከቦች አሁን ላይ መዳረሻቸውን ወደ ጅቡቲ በመቀየር ላይ ይገኛሉ። የወደቦች አቅምና የመርከቦች ፍሰት። ይህ ድንገተኛ የመርከቦች ፍሰት መጨመር በወደቦች ላይ የሥራ ጫናና መጨናነቅ ሊፈጥር ይችላል የሚል ስጋት ቢኖርም ጅቡቲ ያሏት 6 ዘመናዊና ጥልቅ የባህር ወደቦች ይህንን ጫና የመቋቋም ሙሉ ብቃት እንዳላቸው ሰብሳቢው ገልጸዋል። በመሬት ትራንስፖርት ላይ ሊፈጠር የሚችለውን መጨናነቅ ለመቀነስም ጭነቶችን ከመርከብ ወደ መርከብ የማሸጋገር ስልት ጥቅም ላይ እንደሚውል ተጠቁሟል። ለኢትዮጵያ የተሰጠው ልዩ መስመር የጅቡቲ መንግስት ለኢትዮጵያ ኢኮኖሚ ስትራቴጂካዊ የሆኑ ምርቶች በተለይም እንደ ማዳበሪያ ያሉና የግብርና ግብዓቶች ያለምንም መስተጓጎልና መዘግየት እንዲስተናገዱ ልዩ መመሪያ ማውረዱን አቶ አቡበክር አረጋግጠዋል። ይህም የክልሉ የጸጥታ ሁኔታ ቢዋዥቅም የኢትዮጵያ የንግድ መስመር እንዳይስተጓጎል ለማድረግ ታስቦ የተወሰደ እርምጃ መሆኑ ተገልጿል። የጸጥታ ስጋትና የጅቡቲ አቋም። የየመኑ አንሳሩላህ አልሁሲ አማጽያን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ የሚሰነዝሩትን ጥቃት በተመለከተ ጅቡቲ የጥቃቱ ኢላማ እንደማትሆን ባለስልጣኑ ያላቸውን እምነት ገልጸዋል። ለዚህም እንደ ምክንያት ያቀረቡት የጅቡቲ ወደቦች መገኛ ከባቢል መንደብ በስተደቡብ መሆኑ፣ ወደቦች በቀይ ባህር መግቢያና በህንድ ውቅያኖስ ደጃፍ ላይ የሚገኙ በመሆናቸው ከቀጥተኛ የጦርነት ቀጠና ነፃ መሆናቸው ነው። በአጠቃላይ ጅቡቲ የቀጠናውን የጸጥታ ቀውስ ተቋቁማ ለኢትዮጵያ የምታደርገውን የወደብ አገልግሎት በታማኝነትና በቅድሚያ እንደምትቀጥል ድጋሚ አረጋግጣለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ኢራን ሙሉ በሙሉ ጠፍታ ታድራለች ሲል ተናግሯል። ከስልጣኔዋ የሚቀር አንድ እንኳን የለም፣ ከዚህ በኋላ ኢራን የምትባል አትኖርም ብሏል። የኢራንን ስልጣኔና ኢራንን ከምድረ ገጽ በዛሬው ዕለት አጥፍተን እናድራለን የሚለው የትራምፕ የእብደት ንግግር የዓለም መነጋገሪያ ሆኗል። ትራምፕ ኢራን ከዚህ በኋላ አትመለስም፣ ያን እኔም አልፈልግም፣ በዓለም ታሪክም እጅግ ወሳኙ ክስተት ዛሬ ይፈጸማል ብሏል። የትራምፕን ንግግር አስመልክቶ የተባበሩት መንግስታት ድርጅት ባወጣው መግለጫ ይህ የትራምፕ ንግግር የለየለት የዘር ማጥፋት ዘመቻ ወይንም ጄኖሳይድ ነው ብሏል። ለመሆኑ ትራምፕ ይህንን ሲል የኒውክሌር ቦምብን ለመጠቀም አስቦ ይሆን የሚለው ሌላኛው ስጋት ነው። አሜሪካ እስካሁን በኢራን ላይ ያልተጠቀመችው አንድም የጦር መሳሪያ የለም የኒውክሌር ቦምብ ሲቀር። አብዛኛው የጦር መሳሪያ ክምችቶችም እየጨረሰች ትገኛለች። ታዲያ ይህንን ሁሉ መሳሪያ ተጠቅማ አንዳችም ስኬት ማስመዝገብ ያቃታት የትራምፕ አስተዳደር ከፍተኛ መረበሽና ብስጭት ውስጥ ገብቷል። እናም ይህ እብደት የተቀላቀለበት ብስጭት ኒውክሌርን እንዲጠቀም ያደርገው ይሆን የሚለው ስጋትን ደቅኗል። እናም ይህ እብደት የተቀላቀለበት ብስጭት ኒውክሌርን እንዲጠቀም ያደርገው ይሆን የሚለው ሌላ ስጋትን ደቅኗል። ኢራናውያን ለሁሉም ዝግጁ ነን ብለዋል። ሌላኛውና የመጨረሻው መረጃችን ኢራን የቀረበላትን ጊዜያዊ የተኩስ አቁም ሀሳብ ውድቅ አደረገች። ኢራን ከአሜሪካና ከእስራኤል ጋር የገባችበትን ጦርነት ለማስቆም የቀረበውን ጊዜያዊ የተኩስ አቁም ሀሳብ ውድቅ አድርጋለች። በፓኪስታን አደራዳሪነት የተካሄደ በሚገኘው የሰላም ጥረት የቀረበው ምክረ ሀሳብ አስቸኳይ የተኩስ አቁም እንዲደረግና በ20 ቀናት ውስጥ ዘላቂ የሰላም ስምምነት ላይ እንዲደረስ የሚጠይቅ ነው። ቴሄራን በበኩሏ በአሜሪካ የቀረበውን ጊዜያዊ የተኩስ አቁም ሀሳብ ውድቅ በማድረግ ግጭቱን ለመፍታት መፍትሄ ያለቻቸውን 10 ቅድመ ሁኔታዎች አስቀምጣለች። ኢራን ካስቀመጠቻቸው ቅድመ ሁኔታዎች መካከል የተጣሉባት ዓለም አቀፍ ማዕቀቦች እንዲነሱ፣ እስራኤል በሂዝቦላህ ላይ የምታደርሰውን ጥቃት እንድታቆም የሚሉት ይገኛሉ። በምላሹ ቴህራን የሆርሙዝ ሰርጥን በመክፈት ደህንነቱ የተጠበቀ እንቅስቃሴ እንዲሰፍን እንደምታደርግ ገልጻለች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥን የማትከፍት ከሆነ በሀገሪቱ የኃይል ማመንጫዎች ላይ ጥቃት እንደሚፈጽሙ አስጠንቅቀው እንደነበር ይታወሳል። ፕሬዝዳንቱ ለኢራን የቀረበው የተኩስ አቁም ሀሳብ በጣም ጠቃሚ እርምጃ ነው ያሉ ሲሆን ግጭቱን ለማስቆም ግን በቂ እንዳልሆነ ተናግረዋል። ሆኖም
ኢራን ጦርነቱን በዘላቂነት ማቆም ብቻ ተቀባይነት እንዳለው በመግለጽ ሀሳቡን ውድቅ ማድረጓን ቢቢሲ ዘግቧል። ውድና የተከበራችሁ የነስር ሚዲያ ተከታታዮች የዛሬው መረጃዎቻችን የተከታተላችሁት ይመስል ነበር። ቻናሉን ሰብስክራይብ በማድረግ ፈጣን መረጃዎች እንዲደርሱ ያድርጉ እያለን መልካም ጊዜ ለሁላችሁም የተመኘን እንሰናበታለን።